የጠቅላይ ሚኒስትር ንግግሮች ከዚህ በፊት እንዳልኩት ለአገር የማፍረስ አደጋቸው ከወያኔ አይተናነስም። አሁንም አንደኛው ከዚህ በፊት ይያሉ ጠቅላይ ሚኒስትርን በንግግሮቻቸው በተለይ እንዴት ማረቅ እንደሚቻል እንዴት ማሰር እንደሚቻል እንዴት ስርዓት ማስያዝ እንደሚቻል በጣም ከጊዜ ወደ ጊዜ እየባሰ ነው የመጣው። ለተወሰኑ ሳሞናት ተሻሽለው ነበር። ለምሳሌ ባለፈው ሳምንት እንደተናገርነው የዲፕሎማሲ ምክር እየሰሙ የሰዎች ምክር እየሰሙ ከአካባቢያዊ ግን ከአፍሪካ መሪዎች ጋር ትልቁን አደጋ ከቶን የነበረ የጠቅላይ ሚኒስትር ንግግር። ምክንያቱም ምን ብለው ተናገሩ? በአደባባይ መጻፋቸውን ሲያስመርቁ የአፍሪካ መሪዎች ናና አደን እንሂድ ይሉኛል፣ እኔ አደን ስራዬን ነው የምሰራው ምናምን ብለው በግል አናደዋቸው በአፍሪካ መሪዎች መካከል የተገለሉ እስከመሆን ደርሰው ነበር። እሱን ያሻሻሉ። በመጀመሪያ ደረጃ ጠቅላይ ሚኒስትር አብይ እስካሁን ስልጣን ላይ ከመጡ ሊገባቸው ያልቻለ ነገር እኔ እንዴት እንደሆነ ያልገባኝ የአገር መሪ ሲናገር ያ ንግግር ህጋዊ ትርጓሜ ያለው፣ ፖለቲካዊ ትርጓሜ ያለው፣ ጂኦፖለቲካል ትርጓሜ ያለው፣ የፖሊሲ ትርጓሜ ያለው እና እነዚህ ነገሮች በሙሉ ላይ ተጽዕኖ ይፈጥራል። ስለዚህ የአገር መሪዎች ዝም ብለው አይደለም ስራ ስለፈቱ ወይም ንግግር ስለማይችሉ አይደለም ስፒች ራይተር የሚኖራቸው ፕሮሰስ አለው የአገር መሪ የሚናገርበት። አሁን ለምሳሌ ቱርክ የሄዱ ጊዜ አንድ ደስ ብሎኝ የነበረው ነገር የተጻፈ ነገር ነው የተናገሩት። የተጻፈ ነገር የአገር መሪዎች የሚናገሩት መጻፍ ስለማይችሉ ወይንም ደግሞ ንግግር ስለማይችሉ አይደለም። ምክንያቱም ከነሱ የሚወጣው ቃል የአገሪቷ ሉዓላዊነት ወኪል ናቸውና የአገሪቷ ሉዓላዊነት ፓርሻል ኢምቦዲመንት ናቸውና ጠቅላይ ሚኒስትሮች አይደሉም፣ የፓርላማ አባላቶች፣ ሚኒስትሮች፣ የአፈጉባኤዎች ኢቭን የተለያዩ ሚኒስትር ለምሳሌ እኔ ጋዜጠኛ ነኝ አይደለም። እኔ ጋዜጠኛ እንደመሆኔ ከኔ ጋር የሚደረግ ንግግር አንድ የመንግስት ባለስልጣን ሻይም ላይ ያወራ ነው ጋዜጣዊ መግለጫ ላይ ያወራ ነው የተወሰነ ጥንቃቄ ሊያሳይ ይገባዋል። ዓለም አቀፍ ቦታ ላይ ሄዶ አንድ ለምሳሌ የንግድ ሚኒስትር ምክትል ሚኒስትር ሄዶ የሚናገረው ነገር ኢምፕሊኬሽን እንዳለው ሊረዳ ይገባል። አሁን ጠቅላይ ሚኒስትር አብይ እና ዙሪያቸው ሽመልስን he is the worst ግን እንዳለ ስታይ አዳነች አቤቤም ምንም ያው ናቸው። ዝም ብለህ ማይክ ስለያዝክ ዝም ብለህ መናገር ኮንሲኩዌንስ ወርደስ ጣጣው ምንድነው? የሀገር ውስጥ ፖለቲካ ጣጣ አለው፣ የውጭ ጣጣ አለው፣ የፖሊሲ ጣጣ አለው፣ የህግ ጣጣ ተጠያቂ ነህ ነገ እኮ ለምትለው ነገር ለሚመጣው ነገር። ስለዚህ በመጀመሪያ ስፒች ራይተር የንግግር የፕሬዚዳንቱ ወይም የጠቅላይ ሚኒስትሩ ንግግር ጸሐፊ ያስፈልጋል። ከዛን የት ቦታ ነው የሚሄዱበት ቦታ ላይ መናገር አለባቸው። አሁን ለምሳሌ እዚህ የማይጸብሪ ግንባር ላይ የሄዱት ለሰራዊቱ ሞራል ቡስት ለመስጠት ነው ካልን ሄደው ቁጭ ብለው በልተው አብረው ጠጥተው ከሰራዊቱ ጋር አጨብጭበው አስጨፍረው መሄድ እኮ ይችላል። ምንም ንግግር ይፋዊ ንግግር ማድረግ እኮ የለባቸው። ሁሉ ቦታ ላይ መናገር የለባቸው ወይም የሚናገሩት ነገር በአደባባይ መሆን የለበትም። አሁን ለምሳሌ ያልከው በጣም አጨቃጫቂ ነበር ይሄ ነገር ልምምድ ነው የሚለው እዛ ለወታደሮች እዛው ሳይሰማ እንደው አይዟችሁ እቺ እኮ ልምምድ ነሽ ነው ቢሉ ምናልባት እንደዚህ አይነት ፖለቲካዊ ጣጣ ላያመጣ ይችላል። የሚሰማው በሁለት በሶስት በዚህ በሶሻል ሚዲያ ዘመንና በእንትን ዘመን ለሁለት ለሶስት ሰው የተናገርከው የሚባል የለም ብንልም ግን ቢያንስ ዳሜጁን ይቀንሳል። ግን አሁን ጉዳዩ አንደኛ የዚች የአንድ ክስተት አይደለም። በተደጋጋሚ ጠቅላይ ሚኒስትር አብይ ያልተጻፈ ንግግር የመናገር ባህል አላቸው። ያው ህግ፣ ስርዓት፣ ተቋማት የሚባሉ ነገር አይወዱም። አለመውደዳቸውና ጣጣው የሚገለጽበት አንደኛው ነገር ንግግራቸው ነው። እኛም ያነሳ ነው ያው እንትን ለማለት ሳይሆን ተደጋጋሚና አደጋው እየጨመረ ነው የሚመጣው። አሁን ዩዥዋሊ ንግግር ከተጻፈ በኋላ ያ ማለት ቆሳቸው ኤዲት አያደርጉትም ማለት አይደለም። ለምሳሌ ብዙ የአሜሪካን ስፒች ራይቲንግ ወይም የራይቲንግ ሂስትሪን የሚያጠኑ ሰዎች ኦባማን በተናጋሪም በጸሐፊም ደረጃ
ቶፕ 5 ውስጥ ነው የሚያስቀምጧቸው በጣም ንግግር በሰለጠነበት ዓለም ውስጥ በተናጋሪነታቸው እጅግ ታዋቂ ናቸው እሳቸው እንኳን የንግግር ጸሐፊ ነበራቸው ምንድነው የሚያደርጉት ሐሳቡን ይነግሩታል በዚህ ሐሳብ ላይ ጻፍልኝ ይላል ይጽፋል ያመጣል ኤዲት ያደርጉታል ከዛ እዛ ጋር ቆይቆም ይገርማል የህግ ዲፓርትመንት ያያዋል ጠበቃ ያያዋል የህግ ጣጣ እንደማያመጣ የፖሊሲና የፖለቲካ አድቫይዘሮቻቸው ያዩታል ይሄ ፕሬዚደንት ከመሆናቸው በፊት እኮ ነው ማለት ፕሬዚደንት ከሆኑ በኋላ ደግሞ የሴኩሪቲ ክሊራንስ ማግኘት አለበት ያ ንግግር ምክንያቱም የሴኩሪቲ የአገሪቷ የብሔራዊ ደህንነት አጀንዳዎች መውጣት በሌላባቸው ጊዜና ሰዓት መውጣት የለባቸው ይሄንን ፕሮሰስ መከተል ለራሳቸው ጥቅም እኮ ነው እንደቀም ዝብለው እንደመጣላቸው የትም እንደተናገሩ ማሳለፍ ከሆነ ስልጣናቸውን ማይፈልግ ክብደት አይኖረውም ንግግራቸው ጣጣ ያመጣል ንግግራቸው ለራሳቸውም ለአገርም በዛ ላይ ፖለቲካዊ ጣጣ ስለ ከውጭ የሚመጣ ጫና ብቻ ሳይሆን ውስጥ የሚያመጣቸው ጣጣዎች ሁሉ አሉ አሁን ቅድም በደም አስቀመጥከው ሰራዊቱ እየሸሸን ነው እየከዳን ነው ሰራዊቱ ያን ያደረገበት ሌላ የሚሊተሪና የስትራቴጂ የፖለቲካ ምክንያት ሊኖረው ይችላል ግን ሌላ ውስጥ በጣም ዴሊኬት የሆነን የውስጥ ፖለቲካ የፓርቲ ፖለቲካ የብሔር ፖለቲካ ነካክተው ማጣጣ ሊያመጡ ይችላል ከነዛ ሁሉ ጣጣ ሊቆጠቡ የሚችሉት እኔ ቢያንስ እነ ሬድዋን ሁሴን ምናምን ሌላ እዛ ውስጥ ያለ ሰው እንኳን ያየው ነገር እኮ ቢሆን የተሻለ ይሆናል አያረጉም ይሄን እኔ ይሄን ስናገር ከዚህ በኋላ የሚያረጋሉ የሚል እንትን ኖሮኝ አይደለም በጣም ፍራስትሬቲንግ ነው ከመጡ ጀምሮ የተናገሯቸው ብለንደሮች ቢሰበሰቡ ምክንያቱም በጥፋት ላይ ጥፋት እየተደራረበ ረሳ ነው እንጂ በእሳቸው ንግግር ያልመጣብን ጣጣ የለም እሳቸውም ላይ አገርም ከውጪ የሆኑ ፕሬስ ሴክሬታሪ ኦፊስ ብሎ ኮፒ ማድረግ የፕራይም ሚኒስተር ፕሬስ ሴክሬታሪ ግን የፕሬስ ሴክሬታሪ አንደኛው የኮሙኒኬሽን ዲፓርትመንት እንዳለ አንደኛው ስራ የጠቅላይ ሚኒስትር ንግግር